አሜሪካ የኢራንን ጦርነት የጀመረችው ከእስራኤል በደረሰባት ጫና ምክንያት ነው። ከፍተኛ የጸረ ሽብርተኝነት ባለስልጣን ጆ ኬንት ስልጣናቸውንም ለቀቁ። የጆ ኬንት የስልጣን መልቀቂያ ደብዳቤ ሙሉ በሙሉ እንደሚከተለው ይነበባል። ከብዙ ማሰላሰል በኋላ ይላሉ ጆ ኬንት፣ ዛሬ ተግባራዊ ከሆነው የብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተርነት ቦታዬን ለመልቀቅ ወስኛለሁ። በኢራን ውስጥ እየተካሄደ ያለውን ጦርነት በህሊናዬ መደገፍ አልችልም። ኢራን ለሀገራችን ምንም አይነት ስጋት አላስከተለችም። እናም ይህን ጦርነት የጀመርነው ከእስራኤልና ከሀያሉ አሜሪካ ሎቢ ጫና የተነሳ እንደሆነ ግልጽ ነው ይላሉ ጆ ኬንት። በ2016 በ2020 እንዲሁም በ2024 የዘመቻችሁን እሴቶችና የውጭ ፖሊሲዎች እደግፋለሁ። ይህም በመጀመሪያው ስልጣን ዘመኑ ላይ ያጸደቃችሁትን ነው ይላሉ ለዶናልድ ትራምፕ ሲጽፉ። እስከ ሰኔ 2025 ድረስ በመካከለኛው ምስራቅ የሚደረጉ ጦርነቶች አሜሪካን የአርበኞቻችን ውድ ሕይወት የዘረፉና የሀገራችንን ሀብትና ብልጽግና ያዳከሙ ወጥመድ መሆናቸውን ተረድተዋል። በመጀመሪያ አስተዳደሮ ይላሉ ጆ ኬንት፣ ከማንኛውም ዘመናዊ ፕሬዝዳንት በተሻለ ሁኔታ ወደ ማለቂያ ወደሌለው ጦርነት ሳናመራ ወታደራዊ ኃይልን እንዴት በቆራጥነት መጠቀም እንደሚቻል ተረድተዋል። ይህንን ቃሲም ሱሌይማን በመግደልና አይሲሲን በማሸነፍ አሳይተዋል። በዚህ አስተዳደር መጀመሪያ ላይ ከፍተኛ ደረጃ ያላቸው የእስራኤል ባለስልጣናትና ተደማጭነት ያላቸው የአሜሪካ ሚዲያ አባላት የአሜሪካን ፈርስ መድረክ ሙሉ በሙሉ የሚያዳክምና ከኢራን ጋር ጦርነት ለማበረታታት የጦርነት ደጋፊ ስሜቶችን የሚዘሩ የተሳሳተ መረጃ ዘመቻ አካሂደዋል። ይህ የተቃውሞ ክፍል ኢራን ለዩናይትድ ስቴትስ በቅርቡ ስጋት እንደፈጠረች እንድታምኑ ለማታለል ጥቅም ላይ ውሏል እና አሁን ብትመቱ ፈጣን ድል ለማግኘት ግልጽ መንገድ ነበር። ይህ ውሸት ነበር እና እስራኤላውያን አገራችንን በሺዎች የሚቆጠሩ ምርጥ ወንዶችና ሴቶችን ሕይወት ወደሚያሳጣው አስከፊ የኢራቅ ጦርነት ለመሳብ የተጠቀሙበት ተመሳሳይ ዘዴ ነው። ይህን ስህተት እንደገና ማድረግ አንችልም ይላሉ ጆ ኬንት። 11 ጊዜ ለመዋጋት የተሰማራ አርበኛና የምወዳትን ባለቤቴን ሻነንን በእስራኤል በተሰራ ጦርነት በሞት ያጣው የወርቅ ኮከብ ተሸላሚ ባል እንደመሆኔ መጠን ለአሜሪካ ሕዝብ ምንም ጥቅም የማያስገኝ ወይም የአሜሪካን ሕይወት ዋጋ የማያጸድቅ ጦርነት ውስጥ ቀጣዩን ትውልድ እንዲዋጋ እና እንዲሞት መላክ አልችልም ይላሉ አክለው ጆ ኬንት። በኢራን ምን እያደረግን እንደሆነና ለማን እንደምናደርገው እንድታስቡ ጸልያለሁ። ደፋር እርምጃ የሚወሰድበት ጊዜ አሁን ነው ይላሉ ጆ ኬንት። አቅጣጫውን በመቀልበስ ለሀገራችን አዲስ መንገድ መንደፍ ይችላሉ፣ ወይም ደግሞ ወደ ውድቀትና ትርምስ እንድንሸጋገር ሊፈቅዱልን ይችላሉ። እርሶም ካርታዎቹን ይዘዋሉ። በአስተዳደሮ ውስጥ ማገልገል እና ታላቁን አገራችንን ማገልገል ትልቅ ክብርም ነበረ ይላሉ ጆ ኬንት። ዘሪሁን ደርቤ ነኝ። በሚቀጥሉት አዳዲስ መረጃዎችን ይዣችላችሁ እመጣለሁ። መልካም ቆይታ።